ወደዚህ አጭር ቲፕ ተከታታዮች እንደምን ቆያችሁ፣ እንደምን አላችሁ? በያላችሁበት ሰላምታችን ይድረሳችሁ እያልን ከዚህ በመቀጠል አንድ የኢንተርኔት ተጠቃሚ ግለሰብ እንዴት ኢንተርኔት መጠቀም እንደሚችል ማሳይበት አጭር የአንድ ደቂቃ 2 ደቂቃ ሀሳብ ነው ማለት ነው። ያው እንደምታዩት ይህ ላፕቶፕ ወይም ፐርሰናል ኮምፒውተር ነው ወይም ዴስክቶፕ ኮምፒውተር ላይ እንዴት አድርገን ኢንተርኔት ላይ ያሉ ነገሮችን ማየት እንደምንችል፣ ዓለም ላይ ያሉ ነገሮችን በኢንተርኔት እንዴት ማየት እንደምንችል የምናይበት መንገድ ነው። እዚህ ጋር አሉ ማየት እንዲችል የሚያስችሉን ብሮዘሮች ማለት ነው። ክሮም አንደኛው ነው። ክሮም ብሮዘር፣ ፋየርፎክስ ብሮዘር፣ ኤድጅ ብሮዘር እና ሌሎች የዩቲዩብ ብሮዘሮች አሉ ማለት ነው። ስለዚህ ወደ መጀመሪያው ስንሄድ የምንፈልገውን መረጃ ማግኘት ስንፈልግ ቀጥታ የምንገባው ዩቲዩብ ይሆናል ማለት ነው። ክሮም ብሮዘር እንጫናለን። ከዛ ክሮም ብሮዘር ውስጥ የምንፈልገውን መረጃ እዚህ ጋር google.com ይኖራል ማለት ነው። google.com አድቨርታይዚንግ እና ሌሎች ነገሮችን አጥፍተን ዩቲዩብ ከፈለገን እንደዚህ www.youtube.com ብለን ስንጽፍ ይመጣል ማለት ነው። ወይንም www.google.com ብለን ስንጽፍ ይመጣል እንደዚህ። ከዛ ጎግል ላይ ምን መረጃ እንደምንፈልግ ያሳየናል ማለት ነው። ቀጥታ መጻፍ ነው የሚጠበቅብን። ስለዚህ ይህ የጉግል .com ብራውዘር የምናያቸው መረጃዎችን በዚህ መልክ ቼክ እናደርጋለን ማለት ነው። ከዛ የምንፈልገውን ነገር ታይፕ ማድረግ ነው። ለምሳሌ እዚህ ጋር ፕሪቪየስሊ ሳያቸው የነበሩት እንትኖች ናቸው። እኔ አሁን ስለ ዩቲዩብ አሳያችሁ። ዩቲዩብ እንዴት ፈልገን ኢንተርኔት ላይ እናገኛለን የሚለውን ዴስክቶፕ ኮምፒውተር ሲሆን እንደዚህ ጉግል ላይ ክሮም ብራውዘር ወይንም ኤጅ ወይንም ፋየርፎክስ ወይንም ኦፔራ ከፍተን እንደዚህ መጻፍ ነው የሚጠበቅብን ጉግል ብራውዘሩ ላይ ማለት ነው። ከዛ እንዴት ስንፈልግ የስልክ ላይ የሚገኙ እነኚህ ምንድነው የሚባሉት እንደምታውቋቸው የዩቲዩብ ምልክቶች ይኖራሉ። እሱን ክሊክ ማድረግ ነው። ምልክቱ ይሄ ነው፣ ዩቲዩብ ምልክት በቀይ አይከን ፕሌይ በተን ያለው ማለት ነው። ስለዚህ እንደዚህ ይመጣሉ። የትኛውም ዓለም ላይ የሚገኙ በሙዚቃ በፊልም የምትፈልጓቸው ነገሮች እዚህ ጋር ይኖራሉ። ኦልዌይስ እናንተ ምርጫ መሰረት ባደረገ ማለት ነው። አሁን ምሳሌ እኔ ሁልጊዜ ምን ያስፈልጋችኋል? ኢሜል አካውንት ያስፈልጋችኋል። ኢሜል ለዚህ እንደሚከፈት የራሴ ሰርች አለው። የዛኛው ቪዲዮ ማየት ትችላላችሁ ማለት ነው ፕሪቪየስሊ ከሰራሁት። እዚህ ጋር ግን ኢሜል አካውንት ግን ግድ ይላል። ስለዚህ ኢሜል አካውንት ደግሞ ሲንክ ያደርጋል። የትኛውንም ብራውዘር ለመክፈት ግዴታ ኢሜል አካውንት ያስፈልጋል። ፒሲ ከተጠቀማችሁ ስለ ስልክ እመጣለሁ። ስለዚህ ምንድነው የምናደርገው? ቀጥታ እኔ የከፈትኩትን ቻናል እስኪ ላሳያችሁ። ቪው ዮር ቻናል ይላችኋል ማለት ነው። ዩቲዩብ ከገባችሁ በኋላ ቻናሉን ቪው አደረኩት። ከዛ ይህን ዩቲዩብ ቻናል ለማየት ስሙ እዚህ ጋር ረዋ ሪአክሽን ይላል። ዩዘር ኔም አለው፣ ሰብስክራይበሮች አሉት፣ የተጫኑት ቪዲዮ ብዛቶች ያሳያል እዚህ ጋር። ከዛ you can manage your videos or customize your channel። አንዳንድ ኤዲት የሚደረጉ ነገሮች ካሉ ቻናሎቻችሁ ላይ ከስተማይዝ ታደርጋላችሁ ማለት ነው። እስኪ ከስተማይዜሽን ቼክ እናደርገው። ከስተማይዜሽን ውስጥ የሚገኙ አይተሞች ይኖራሉ። አንደኛ ፕሮፋይል እና ሆም ታብ የሚባል አለ። ቻናል ከስተማይዜሽን ፕሮፋይል ላይ ባነር ኢሜጅ ግዴታ ነው። ይሄን በ3D ተሰርተው የወረዱ ናቸው፣ ግራፊክስ ማለት ነው። ባነር ኢሜጅ ይሄን ይመስላል። ከዛ ፕሮፋይል ፒክቸር አለ። እሱን ታስገባላችሁ እዚህ ጋር ቼንጅ እያላችሁ ካስቀመጣችሁበት ቦታ ማለት ነው ያስመርጣችኋል። ፋይላችሁን በስነ ስርዓት ማስቀመጥ አለባችሁ። እዚህ ጋር አሁን እኔ ዳውንሎድ ላይ ነው ያለው፣ ወይም ዴስክቶፕ ላይ ሊሆን ይችላል። እንደዚህ ኦፕን ትሉታላችሁ፣ ይገባላችኋል ማለት ነው። ወደታች እንወርዳለን። ወደታች ስንወርድ ዩዘር ኔም ግዴታ ነው። ከዛ ዲስክራይብ ታደርጋላችሁ። ዲስክራይብ ስታደርጉ የእናንተ ዩቲዩብ ቻናል ምንድን እንደሚሰራ መግለጽ መቻል ያለባችሁ ነገር ነው ማለት ነው። በዋናነት እንዴት አዳዲስ አፖችን መክፈት እንደምንችል የሚያሳይ ሶሻል ሚዲያ ፕላትፎርም ነው ያለኝ። ከዛ ባለፈ ኦል ኦቨር ሪአክሽን ሶሻል ሚዲያ ላይ በፌስቡክ፣ በኢንተርኔት፣ በብዙ ሶሻል ሚዲያ አማራጮች ሜታዎች ሪአክት ማድረግ ነው አላማው ማለት ነው። ከታች ስትወርዱ ደግሞ ዩአርኤል መገኛዎችን ያስቀምጥላችኋል። ሊንኮች አሉት። ትዊተር አለኝ፣ ፌስቡክ፣ ኢንስታግራም ታስቀምጣላችሁ። ከዛ በኋላ ኢሜል ግዴታ ነው። ከዛ ዋተርማርክ ታስቀምጣላችሁ መጨረሻ ላይ ማለት ነው።
ቀጥታ ወደ ቻናሉ ሲሄድ ወደ ዳሽቦርዱ መሄድ እችላለሁ ማለት ነው። እነኚህ ኮንተንቶች አሉት፣ አናሊቲክስ አለው፣ ብዙ ነገሮች አሉት። ለዚህ የኔ ቪዲዮዎች እነኚህ ናቸው ራሴ የሰራኋቸው ማለት ነው። ስለዚህ አሁን እንዴት ኢሜል መክፈት እንደምንችል እዚህ ጋር አላችሁ። ፋይል አታችመንት ተሰርቷል። ይሄን ከፍታችሁ ማየት ትችላላችሁ ማለት ነው። ስታዩት ሙሉ መረጃው ይኖራል። እንዴት አድርገን ኢሜል መክፈት እንደምንችል የሚያሳይ የዩቲዩብ ቻናል ነው ማለት ነው። ሲከፍት ምን ምን ፕሮሰሶችን ማለፍ እንደምንችል አሳያችኋለሁ ነው። ይህን ቪዲዮ ቻናል ይህን ዩቲዩብ ቻናል ፕሊስ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንድታደርጉ ነው ከወዲሁ የምጠይቃችሁ። come to and watch out our YouTube channel.